ፀጉር ከሚኖረኝ በመላጣዬ ይሻለኛል ከሚሉት ውስጥ አንዷ ነኝ። ለምን እንደሆነ ባላውቅም ፀጉር ያበሳጨኛል። በተለይ ደግሞ ለፀጉሬ የማወጣው ሰዓት፣ ገንዘብ፣ ኤነርጂ፣ ኤቭሪቲንግ በቃ ያበሰጫጨኛል። ከዛ እንደዛ ተንከባክባችሁን ፀጉራችሁ የሚከዳችሁ ነገር አለ አይደለ? ስለዚህ እስቲ ዛሬ ለውጥ ያስፈልገዋል። ለነገሩ ተቀብጬው ነበረ፣ ተመልሶ አድጎ ነው። ይኸው ፊት ለፊቴ ሁሉ እየከዳኝ ነው፣ ወደ ኋላ እየሄደ ሳስቷል። ምን ብሏል? ከዛ በቃ ቻው ቻው ፀጉር ብዬ ለመቆረጥ ወሰንኩ። ይኸው ሰውየውም አልሳሳም፣ መቀሱን ይዞ መጣና መድምድ አደረገኝ። አላመንም። ትንሽ አጠር አድርጎ ነው የጀመረው። ምክንያቱም በዚህ መጠን እያለ በቃ አላመንም። ይኸው እንደምታዩት ቀነስነስ ብሏል። በቃ ብድግ ብላችሁ መውጣት ነው። ታጥባችሁ ቀለሙን ትንሽ ቀየር ላድርገው ብዬ እዚህ ጋር ብራውን አድርግልኝ ብዬ አልኩት። ከዛ ይኸው ቀላለመ። ይሄን ይመስላል ፋይናል ሉክ። ወደዳችሁት? እንዴት ነው? እንደኔ የፀጉር አድናቂ ናችሁ ወይስ እንደኔ ፀጉር ባይኖረኝ ምንም አይመስለኝም ባይናችሁ? እስቲ ያሳውቁኝ። እኔ ይኸው ተገላግያለሁ። ታጥቤ ለብሼ መውጣት ብቻ ነው የሚጠበቅብኝ ማለት ነው። ወደ ስራ ዳይ። ከዚህ በኋላ ለፀጉር ማሰብ መጨነቅ ቀረ። ባይ ባይ።